የዛሬስ ጉድ ነው እንግዲህ አብርሽ ቤተሰቡ በትናንትና ሁኔታ ቤተሰቡን ይዞ መጣ ማለት ነው። ሩታና ሩታና ሜሪና ታዴ ባረጉት ስራ እንግዲህ አብርሽ ተናዶ አባት ወንድሙና እህቱ ይዞ መጣ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ለመባረክ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ በአዲስ ስልኬና በአዲስ ነገር መጥቼላችኋለሁ ማለት ነው። እሱንም ምንድን ነው ቪዲዮንን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንግዲህ በአክብሮት ተጠይቃችኋለሁ ማለት ነው። ዛሬና ደግሞ ማን ይዤላችሁ መጣሁኝ ነው ማለት ነው። ሜሪና ዳንኤል የአብርሽ ሳይሆን የሩታ ጠባቂ ናቸው። ሩታና ብዙዬና ደግሞ ወንድሟ የአብርሽ ጠባቂ ናቸው። እንግዲህ ዛሬ ምን ተፈጠረ? አቶ ዳንኤል በር ውስጥ ቆሞ ማለት ነው በገዛ ቤቱ አብርሃም ስምህን ሳትነግረኝና መታወቂያ ሳታሳየኝ ቤት ውስጥ አትገባም አለው። የአብርሽ እህትም አላቅሽም አላት። የአብርሽ ወንድምም አላቅህም አለው። ለምን እንደፈለጋችሁ ማን እንደፈለጋችሁ ሳትነግሩኝ አትገቡም ብሎ እንግዲህ ብዙ ሰዓት አቆይቷቸው እንግዲህ ሩታን ነው የምንፈልገው አሉ። ሩታ አትመጣም፣ ለምንድነው የለችም ነገር ምናምን አሉት አሏቸው እላቸዋለሁ። በር ያዙባቸው። አንድ 5 ደቂቃ አቆሟቸው አትገቡም ብሎ ማለት ነው። አብርሽ ተናደደ፣ ፌንት ለቀቀ። አብርሽ ማለት ነው ለምንድን ነው በገዛ ቤት ይዝን ያንተ ቤት አይደለም ሂድ፣ የምን ቤትህ ነው አሉት። እንግዲህ ከዛ በኋላ እንግዲህ ስማቸውን ተናግሮ ገቡ ማለት ነው። ከገቡ በኋላም ብዙ ጭቅጭቅ ነበረ። ዛሬ ደግሞ ልክ እንደ መርካቶ ማለት ነው። መርካቶ በቃ ታውቃላችሁ፣ እንደ መርካቶ ነው የሚንጫጩት ሁሉም ማለት ነው። አንድ ላይ ሲንጫጩ ነው ቪዲዮን ያለቀላቸዋለሁ። እንግዲህ እውነትም ይሁን እኔ ይሄ ነገር ውሸትም ይሆን አላውቅም፣ ግን እናንተ እስከ መቼ ድረስ እንዲሆናችሁ ነው የምትቀጥሉበት ነው? አብርሽና ሩታ ማለት ነው። እስከ መቼ ነው እንደዚህ አይነት ነገር የምትቀጥሉት? የእናንተ ትዳር እቃ በቃ ሆኗል። የተጫወታችሁበት ነው በእውነት በጣም በጣም አበዛችሁት። ደግሞ አበዛችሁት እንጂ በጣም እላችኋለሁ። ለምንድን ነው እንደዚህ የሚያደርጋችሁስ? ለምንድን ነው እንደዚህ የምትሆኑትን? ትዳር ካንቻላችሁ መጀመሪያ ሳትገቡበት መተው ማለት ነው። ከገባችሁ በኋላ ጠንከር ማለት እና ሁሉም ነገር ትዕግስት ኑሯችሁ ሁሉም ነገር የመጣ ነገር በትዕግስት ካላሳለፋችሁ እንዴት አድርጋችሁ ነው የምትዘልቁት ማለት ነው። እንግዲህ ዛሬ በጣም ያው የሚገርመው ያኔ ምንድነው የስልክ የዘጋ የከፈተ የሚሆነብኝ ማለት ነው። የተመታ በጣም ነው የሚገርመው ማለት ነው። ማንም እንደዚህ አይነት ነገር አንጠበቃም ነበረ። እንግዲህ ሲመጡ ማለት ነው ሩታም ደነገጠች። እንትና ብዙዬም በጣም ተቆጥታ ነው ያታሩታም ጋር እስካሁን የታረቁም ነገር የለም እንዳንታረቁም ታውቃላችሁ። እንግዲህ የአብርሽም ወንድም ዛሬ መጀመሪያ ነው እነሱ ጋር የተገናኘው ማለት ነው። ይወቁት አያውቁት ከዚህ በፊት አላውቅም እላቸዋለሁ። እንግዲህ በጣም ነው ተናዶ ተናግረዋል ማለት ነው። እንትና አብርሽ ማለት ነው። እኔ በቃ አሁን ደግሞ ከመጣችሁ ሜሪና ዳንኤል ወደ ውስጥ ግቡ፣ ሩታን እህቴና ወንድሜ ጨምሬ ላውራ ተፈልጋለሁ ሲል ሜሪ አንወጣም፣ አውራ አንወጣም፣ እስቲ ወንድ ነህ አውጣ፣ አስወጣን፣ አንወጣም አለችው። ዳንኤልም የት ነው የምንወጣ? አንተ ትወጣለህ እንጂ እኛ አንወጣም አለው። በገዛ በአብርሃም ቤት ማለት ነው። በገዛ ቤቱ ማለት ነው። እንትን መጣ፣ ፖሊስ መጣበት እኮ። ከዛ ማንም የፈለገ ሰው ቢሆን አያስወጣንም፣ እኛ አንወጣም አለች። እንትናም ሩታም መልስ ሰጠች፣ ተባረኪ ማለት ነው። ሩታ ምን አለች? አይ የተለየው ነገር ወሬ የተለየ ነገር ስለሌለው በእነሱ ፊት ነው የሚወራው። ምንም የሚደበቅ ነገር በእነሱ የምደብቀው ነገር ስለሌለ ፊት ለፊት አሁን ተናገር አለችው። እንግዲህ እሱ አባርሮ ወደ አሜሪካን ሊወስዳት ፈልጎ ነው ማለት ነው። እንግዲህ ወንዶች ታውቃላችሁ ብዙ ታሪክና ብዙ ነገር አላቸው ማለት ነው። የእሱ ነው መሰለኝ። በጣም ይከብዳል ብቻ አንዳንዴ የዛሬ የተፈጠረው
አጀንዳ በስሚል በሩንም እኔ ስላተንገለጠለ እንደ ጎበዝ ናቸው ብዬ አስባለሁ። እንግዲህ አዳሜ በዱላ ተቀጥቅጦ ተዘብዝፎ ተቀጥቅጦ መጣ እላችኋለሁ። እንግዲህ ሩታ መልስ ከሰጠች በኋላ አይ አያገባሽም ልጄ ግን ማየት እፈልጋለሁ ሲል ልጅን አታይም ተኝቶ አታይም አለችው። አታይም ደስ በፈለገ ሰዓት ነው ወይ እኔ አሻንጉሊትህ ነው ወይ እንደ አሻንጉሊት ነው የምታሽከረክረኝ? በፈለግ ሰዓት ትመጣለህ፣ በፈለግ ሰዓት ትተዋለህ፣ በፈለግ ሰዓት አትመጣም። እኔ ለምን እንደዚህ አይነት ነገር ለምን እኔ ምን ሆኜ ነው እንደዚህ አይነት ነገር የምታረገኝ? ብላ ሩታ እንግዲህ በጣም ተናዳ ነው የተናገረችው ማለት ነው። እኔ አልናገርም ምንም መልስም አልሰጥም ግን ለምን ብላ ማለት ነው። እኔ ስንት ነገር ያረካቸው ያጠፋቸው ነገር አለ እሱን በትዕግስት ልለፈው ብዬ ነው ይሆናል ወይስ አይሆንም ብዬ ነው ብላ እንግዲህ በጣም ተናዳ ተናግራለች ማለት ነው። ያኔ አንዳንዴ እኛ ሳናስበው እንግዲህ የሚወጣን ነገር አለ። አሁን ብዙ የእነ ሩታ አይነጋገሩም እስካሁን ቅይም ላይ ናቸው ያሉት ማለት ነው። እንግዲህ አብርሽ ግራ ገብቶታል። ልመና ላይ እኔ ያላልኳችሁም እዛ ቀን ሁሌ ይለምናል እግሯ ላይ ነው የሚወድቀው ብያችሁ ነበረ። እንግዲህ ሜሪ ደግሞ ልክልኩን ነገረችው። አንተም የራስህ ህይወት የራስህን ነገር ስለቀጠልክ እሷ መቀጠል ትፈልጋለች፣ ከፈለገች ትችላለች። አንተ ብቻ ማን ስለሆንክ ነው የእሷን የምትከለክላት የእሷን ውስጥ የምታስገባት እና አንተ ያዙኝ ልቀቁኝ የምትለው ብላ እንግዲህ እሷም ልክልኩ ነግረዋለች እላችኋለሁ። እንግዲህ እና ይመቻችሁ ማለት ነው። ይመቻችሁ ቤተሰብ ማለት ነው። ያው ሜሪ ታውቃላችሁ ሜሪም እሳት ብዙዬም እሳት አልተስማሙም። እንግዲህ ሜሪ ማስረድታ ብትናገርም ማንም ሊሰማትም አልቻለችም ማለት ነው። ሜሪ እንግዲህ ታውቋታላችሁ እሷ ከሌለችበት ቤቱም አይሞቅም። ግን እንደዛው በጥባጭ ናት። ሜሪና እንትና ዳንኤል አብርሽ ቶሎ ብሎ አሁን ሰው ይዞ መጣ እንጂ እውነት የደም ባል ያስለቅሱት ነበረ። ግን እሱ ማወቀበት ቶሎ ብሎ ይዞ መጣ ማለት ነው። ብቻ ከባድ ነው ቤተሰብ ወላሂ ትዳር እንደዚህ ሆኖ እኔ እኮ የነሱ ትዳር ቀልድ ነው ወይስ እቃ በቃ የተጫወቱ ነው ወይስ አውቃችሁ ነው? እኔ እኮ ግራ ነው የሚገባኝ። አንዳንድ እያወቅን ዝምታውን የምንሰብርበት ጊዜ አለ። ግን ለምን እስከ መቼ ድረስ ይቀጥላል ይሄ ነገር ማለት ነው? ሄለሜላ እንግዲህ ተስፋ ቁረጪ ከእንግዲህ ሩታ ወደ ልመና ውስጥ ገብተዋል። እንግዲህ አንድ ቀን ይሳካል ህልሙ ብዬ አስባለሁ ማለት ነው። እንግዲህ ያው አለ አንዳንዴ ማለት ነው ብዙ ነገርም የሰው ልጅ የሚያጋጥመውና የሚያየው ነገር ብዙ ነገር አለ። ያንን ቻንጅ ደግሞ አልፈነው ያንን ነገር አሳልፈነው ወደፊት ህይወታችን አዲስ ህይወታችን ሊቀጥልልን ይችላል ማለት ነው። ግን ለማንኛውም ሩታና አብርሽ የምታደርጉት ስራ ጥሩ አይደለም ማለት ነው። እንግዲህ አብርሽ እነሱን አውጥቶ ለመመከር ፈልጎ ነበረ። ሩታ ግን አልተቻለችም። አንወጣም ከእነሱ ነው ብላለች። እንግዲህ ወንድምየው ግን በጣም ግራ ገብቶት ጨንቆት ወዲህ አይናቸውን ያለ ነው። ዳንኤል ግን ከአብርሽ ጋር አፈጠጠ ማለት ነው። ሜሪም አብርሽን እንትን ልትለውም ፈለገች። አስቀይምሃለሁ የሆነ ነገር ካልቀይም ብላ እንግዲህ እሱንንም ወደምጨቀጭቅበት የጨቀጨቀች ነበረ ማለት ነው። እንግዲህ ሜሪ ታውቃታላችሁ ጨቀጫቃና ጣፋጭ የሆነች ልጅ ናት ማለት ነው። እንደዛው ትበጠብጣለች፣ እንደዛው ታስተካክላለች ማለት ነው። ቤተሰብ ወላሂ በጣም አንዳንዴ ግርም ይለኛል እኔ ማለት ነው ስለ ሁሉም ነገር ማለት ነው። እና ሩታና አብርሽ እንግዲህ እኔ ተለያይተው ነው ወይስ ምንድነው? ነገር ግን ብትን ያለኝ ተለያይተናል ይላል። እንግዲህ ልጄን ግን በመጣው ሰዓት ማየት እችላለሁ ብለዋል። ሜሪ በመጣ ሰዓት አሻንጉሊት ናት ወይ አሻንጉሊት ናት እንዴ ሩታ? በማታም በሌሊትም በስንት ሰዓትም በፈለከው ሰዓት መጥተህ ልጄን ብለህ የምታየው አለችው። ከእንግዲህ እንኳን ልታየው ፎቶውንም አታይም አለችው ማለት ነው። እንደዚህ ማለት አትችይ ልጄ ነው አያለው ብላ እሷንም ድርቅ ብላለች ማለት ነው። ልጄን አያለው አለች። እንግዲህ ታውቃታላችሁ እሷ ትንሽ ነገር አይበቃትም። እሷ ደግሞ አንቺ ሩታ ደግሞ
ነገርን አተባባሊ ማለት ነው። በነገራችን ተለይቶ ማይለያይ ሰው ለምን እንድታረዛሙታላችሁ? በፍቅር ለምን አትመጡም? በሰላም በፍቅር በደስታ ለምን አትመጡም እላችኋለሁ። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። በቀጣዩ ደግሞ እስከ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።